ቤቢዬና ሩታዬ ብቅ አሉ በኢንስታግራም በማይንስታግራም በማሪቆስ ኢንስታግራም ማለት ነው። የቤቢዬ እጅን እየታየ ነው ያለው ማለት ነው። ቤቢዬ እንግዲህ አላህ ያሳድግህ፣ አላህ ለቁም ነገር ያብቃ፣ እናትህን አባትን የምትንከባከብ ያድርግህ። እንግዲህ ማሪቆስን ምን ብሎ ኢንስታግራሙ ላይ ጽፏል? አጎቴ እንዲለኝ እፈልጋለሁ ብሏል ማለት ነው። ግድ ነዋ ግድ ነው። የአባቱ ምርጥ ጓደኛ የሩታዬ ደግሞ ምርጥ መከታ ወንድም ስለወቅ አጎቴ ይገባል። ውድ ተመልካቾቼ እናንተ አያምሩም? እናትና ልጅ ማለት ነው። እናትና ልጅ ማለት ነው። ፊቱን ባይታይም የቤቢዬ እጁን እየታየ ይገኛል ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው አንዳንድ እንግዲህ ጥልዞች ማለት ነው ምን ብለው መጥተዋል? የሩታዬ ልጅ ሳይሆን ሩታ ታቅፋ የመጣችው የሜላት የእህቷ ልጅ ነው ታቅፋ የመጣችው። ወሬ እናንተ የከፋ ነው፣ የእናንተ የሌለ የከፋ ነው። ለእናንተም እንግዲህ መልስ እሰጣችኋለሁ። አንዳንድ መልስ ያው ከገባችሁ ማለት ነው። ድፍን ጭንቅላት አይደላችሁ። ከገባችሁ ብቻ ትንሽ ጣል ጣል አደርግባችኋለሁ። ላይክ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ወላሂ ነው በጣም ነው የምወዳችሁ። 500 ሰብስክራይብ አስገብታችሁኛል ማለት ነው። ዳይ ወደ 1000 አሁንም ማለት ነው። ባላችሁ በሌላችሁ አካውንት ሰብስክራይብ አድርጉኝ የኔ ልበቀናዎች ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ማለት ነው ሩታዬ እንግዲህ ከቤቢዬ ጋር ከች ብላለች ማለት ነው። በማይ ኢንስታግራም ነው ከቻለችው እንግዲህ በማሪቆስ ኢንስታግራም ፎቶዋ ከቤቢዬ ጋር ተለጥፏል ማለት ነው። ማሪቆስም እንግዲህ ለሩታዬ ልጅ መልእክት አስቀምጧል። ለአብርሽ ጎረምሳ መልእክት አስቀምጦለታል ማለት ነው። መቼም ሲያድግ ያየዋል ማለት ነው። አላህ ያሳድገው ልጃቸውን እና ምን ብሎታል? አጎቴን እንድትለኝ ነው የምፈልገው ብሏል ማለት ነው። ግድ ነው ማሪቆስ፣ አዎ ግድ ነው አጎቴ ይልሃል። የሩታዬ ምርጥ መከታ ወንድም ማለት ነው። አንተንም እንግዲህ አግብተ ልጅ ወልደ ስታቅፍ ስትስም እንደ አላህ ያሳየን ነው የምለው ማለት ነው። የእናቱ ልጅ ማሪቆስ ማለት ነው። የእናቱ ልጅ ምርጥ ወንድማችን ማለት ነው። ስክን ያለ ወንድማችን እኮ ነው። እኔ እውነቴን ነው ብላችሁ በጣም ነው የማከብረው ማሪቆስ ማለት ነው። ለምን ብትሉ እኔ ሶሻል ሚዲያ ላይ ብቻ አይደለም ማውቀው ማለት ነው፣ በአካልም አውቀዋለሁ። እና ምርጥዬ ልጅ ነው የእናቱ ልጅ ማለት ነው። ምርጥ እናት፣ ምርጥ ጀግና የሆነች እናት ወልዳ ያሳደገችው ልጅ ስለሆነ ማለት ነው። ማሪቆስ ያንተንም ይሄን እንመኝልሃለን ማለት ነው። እኔ በበኩል እመኝልሃለሁ። አግብተ ልጅ ወልደ ታቅፈ እናትህን ያንተ ልጅ ስታቅፍ ስትስብ ለማየትን እመኛለሁ ማለት ነው። አንተንም ለዚህ ወግ ማድረግ ያድርስህ ወንድሜ ማለት ነው። እናም የሩታዬ ጎረምሳ የሩታዬ ልጅ ሚጢጥዮ ቤቢዬ እንግዲህ አጎቴ እንዲለኝ ብሎ መልእክቱን አስቀምጦለታል ማለት ነው። መልእክትህን ሲያድግ ትልቅ ሆኖ እንግዲህ ተምሮ ያነባዋል ማለት ነው። አዎ ያነባዋል እንዴ ያነባዋል። እና በጣም ነው የሚያምሩት ሩታዬና ቤቢዬ በጣም ያምራሉ ማለት ነው። ሩታዬ የኔ ቆንጆ የኔ ልዕልት ማለት ነው። እንኳን ደስ አለሽ። እንኳንም እንደዚህ በእቅፍሽ ልጅሽን አሳቀፈሽ አላህዬ ማለት ነው። በሽልም ውጭ አሁንም በሽልም ውጭ ማለት ነው። ደግሞ እኮ አንዳንዶቹ ረረ እናንተ እንዶ ሩታዬ ከእንደነዚህ አይነት ቅንቅናም አይን ያውጣሽ፣ ከእንደነዚህ አይነት ቅናታሞች እንዶ ያውጣሽ ነው የምለው ማለት ነው። እና ምን እያሉ ነው? ሩታ ታቅፋ የመጣችው ልጅ አሸንጉሊት ነው ይላሉ ግንባሽ። እኔ የምለው አሸንጉሊት ነው እንዴ እናንተ የምትታቀፉት? ስታፍሩላ ላዚም እና አሸንጉሊት ነው ይላሉ። አሸንጉሊቱ ስትጨምቀው ነው ያለቀሰው አሉ። ወላሂ ይበሉ። እሷ እኮ እንደውም ፊቷ ወደ እናቷ፣ ወደ አማቷ፣ ወደ እህቷ፣ ወደ አቤላ ፊቷ አዙራ እያወራችሁ ነበር። ልጁ ከበስተጀርባ ነበር ያለው ያለቀሰው ማለት ነው። እንደው ስትጨምቀው ነው ስትሉ እንደው አላህን አትፈሩም እንዴ? ውሸት፣ ነጭ ውሸት። ሶሻል ሚዲያ ላይ ቪዲዮ እንደዚህ እየታየ ግን እንደዚህ አይነት እየዋሻችሁ ሰውን ለማሳመን የምትሞክሩት ነገር በሰላማችሁ ነው። ደግሞ የሜላት የእህቷ ግማሹ ደግሞ የሜላት የእህቷ ልጅ ነው
ወላሂ በሉ እንዴ የ6 ወር ነው አሁን ሜላት ከወለደች 6 ወሯ ነው። ስንት ወሯ ነው? 5 ወሯ ነው። እንደዚህ ነው ሜላት ከወለደች እና የ5 ወር ህፃን ልጅ እንደዚህ ነው እንዴ? አይንቀሳቀስም ደግሞ ትልቅ ነው አላችሁ ማለት ነው። ምን ነው እናትዮ ፎጣ በዝቶበታል ቀንሽለት ብላ የተደራረበለት ፎጣ ስትቀንስ አላያችሁም እንዴ? ምን አለበት እስኪ አንዳንዴ አእምሮአችሁ ጥሩ ነገርን እንዲያስብ ጥሩ ነገርን ለሰው እንዲመኝ እስኪ ያሳምኑት። በእርግጥ እኮ ይሄ ሰይጣናዊ አስተሳሰብ አንዴ ካሰባችሁ እኮ እንድትመለሱ አይሰጣችሁም እኮ ሰይጣን በዛው ነው እንድትቀጥሉ የሚያደርጋችሁ ማለት ነው። መቼ ነው ግን መልካም ነገር ከአንደበታችሁ የሚወጣው? እንዲ አይደብራችሁም? እውነቴን ነው የምላችሁ። አንዳንዴ እኮ ሲበዛም እኮ ማርም ይመራል። እውነቴን ነው ሲበዛ ማርም ይመራል። እና አሸንጉሊት የእህቷ ልጅ ነው የታቀፈችው። እኔ ደግሞ የእናንተ ሰምተው ደግሞ ትክክል ነሽ እገሊትዬ፣ ትክክል ነሽ፣ ስለ እሷ ነገር የገባሽ አንቺ ብቻ ነሽ ምናምን የምትሉ ጀዝቦችስ እኔ ግርም ነው የምትሉኝ እናንተ። እውነቴን ነው የምላችሁ ግርም ነው የምትሉኝ ማለት ነው። እንደው ምን ጉድራችሁ አሁን እናንተ ስለ አብርሃምና ስለ ሩታ የገባሽ አንቺ ብቻ ነሽ። ኮመንታቸው ሳለብ ማለት ነው የእነሱ ስራ የገባሽ አንቺ ብቻ ነሽ። እውነት ነጭ ወሬ አምጥታ ስለነገረቻችሁ እሷ ናት። ልጅና አሻንጉሊት እንኳን መለየት ያቃታችሁ ዶንቆሮች ማለት ነው። የ5 ወር ህፃን ልጅና የ5 ቀን ወይም የ3 ቀን ህፃን ልጅ ለይታችሁ ማወቅ ያቃታችሁ ደነዞች ማለት ነው። አሁን እናንተ ዶንቆሮ ነው የምትባሉት ወይስ ድናቁርት ነው ወይስ ሰው ነው የምትባሉት ማለት ነው? እኔ ምንም ማድረግ አይቻልም። እናንተ ዶንቆሮም ድናቁርትም ናችሁ ማለት ነው። አዎ በቃ ይሄ ነው የምላችሁ ማለት ነው። እና የ5 ቀን ህፃን ልጅና ጨቅላ ህፃን ደም ልጅ እና የ5 ወር ህፃን ልጅ ለይታችሁ ማወቅ ያቃታችሁ ማለት ነው። የ5 ወር ህፃን ልጅ መንቀሳቀስ እጁን መንቀሳቀስ ይችላል። እንደዚህ መንፈራፈር ይችላል እኮ እናንተ እንዴት ከ5 ቀን ህፃን ልጅ ከደም ህፃን ልጅ ጋር እንትን ትላላችሁ? ሲቀጥል አሻንጉሊት ሲጨምቁት ነው የሚያለቅሰው። የሚጨምቅ ይጭመቃችሁ እናንተ ማለት ነው። እናንተስ እውነቴን ነው የምላችሁ እንዲህ በክሎሬክስ ተዘፍስፋችሁ እንደዚህ ታጥባችሁ ተጨምቃችሁ ነበር ማስጣት ማለት ነው። እውነቴን ነው ማስጣት ነበረ እናንተ ማለት ነው። ክፎች እንደናንተ ቢሆንማ ዛሬ ላይ እንዲህ ልጇን ታቀፋ ራሱ አናያትም ነበር። ግን ደግሞ አላህዬ እንደናንተ አይደለማ። ባለጌዎች ስታስጠሉ ሁልጊዜ ስለ ሰው መጥፎ ነገርን የምታወሩ ማለት ነው። አንዳንድ ጊዜ መልካም ነገርን ለማውራት ሞክሩ። እምቢ ቢላችሁ እንኳ አስገድዱት። እውነቴን ነው። አንደበታችሁ ጥሩ ነገር ለማውራት እንትን በሉት፣ አስገድዱት። መጥፎ ነገር እንድታወሪ እንደሚያስገድድሽ ሁሉ ጥሩ ነገር ከአንደበትሽ እንዲወጣ ደግሞ በግድ ታገዩ። ምን ሆነሽ ነው? ምን ሆናችሁ ነው? በሰላማችሁ ነው እንዴ? ውሸትን እያወሩ እንደዚህ በቃ አንዳንዴ እውነት ነገርን በቃ ችግር የለውም። እንኳንም አላህ በሰላም ገላገለሽ። እኔ በመጀመሪያ እውነት አልመሰለኝም ነበር ብለሽ ጥሩ ነገር ብትመኝላት እህትሽ አይደለችም እንዴ? ሴት አይደላችሁም እንዴ እናንተ? ሴት ለምንድን ነው የሴትነት እንትን የጠፋባችሁ ማለት ነው? አረ ይደብራል እንዴ። በተረፈ ሰላማችሁ አላህ ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ባላችሁ በሌላችሁ አካውንት 1000 እንድታስገቡልኝ እፈልጋለሁ ማለት ነው። 500 ስላስገባችሁኝ ደግሞ እጅግ በጣም አድርጌ ከልብ ነው የማመሰግነው። ክበሩልኝ። እወዳችኋለሁ የኔ ምርጥ ቤተሰቦች ማለት ነው። ውድድ ነው ማድረጋችሁ። መልካም ቀን ብያለሁ። ባይ